ጀማሪዎች ሆናችሁ ከአረቦች ጋር ማውራት ከፈለጋችሁ ዛሬ የምነግራችሁን ነገር ማወቅ አለባችሁ። ለምን ካላችሁኝ ዛሬ የምነግራችሁ አረቦች በየለቱ ሳይጠቀሙ የማይውሏቸውን ቃላቶችና ሐረጎች ነው ይዤላችሁ የመጣሁት። ከናንተ የሚጠበቀው ደብተርና እስክሪብቶ በመያዝ እስከ መጨረሻው ድረስ መከታተል ብቻ ነው ማለት ነው። አሁን ቀጥታ ወደ ትምህርቱ አልፋለሁ። የመጀመሪያው ቃል ምንድነው? አልሄን ወይም ደግሞ በአንዳንድ ሀገሮች ደሂን ይባላል። ደሂን ማለት አሁን ማለት ነው። አሁን ሳይሉ መቼም አይውሉም። ምክንያቱም እንዲሰራላቸው የሚፈልጉት ነገር አሁን ከሆነ ሰዊ አልሄን ይላሉ። ሰዊ አልሄን አሁን ስሪልኝ ማለት ነው። ከስል ያልሄን አሁን እጠቢ ማለት ነው። ስለዚህ እስኪ አሁን ምሳሌዎችን እንመልከት። የመጀመሪያው ምሳሌ ወይነክ አልሄን ተራ አና እስተናክ ሚን ስቡህ ማለት የት ነህ? ወይነክ አልሄን ማለት አሁን የት ነህ ማለት ነው። ተራ አና ማለት እኔ እኮ ማለት ነው። አስተናክ እጠብቅሃለሁ። ሚን ስቡህ ከጠዋት ጀምሮ ማለት ነው። ከጠዋት ጀምሮ እየጠበቅኩ ነው። የት ነህ አሁን ማለት ነው። ሁለተኛው ምሳሌ خليني أطلع ወይም خليني أخرج الحين قبل ما يمطر ማለት አሁን ልውጣ ከቤት እያልኩ ነው ማለት ነው። አሁን ልውጣ ዝናብ ከመዝነቡ በፊት ማለት ነው። خليني ማለት ታይኝ ሊሆን ይችላል፣ ላድርግ ማለት ይሆናል። خليني أطلع ማለት ልውጣ ማለት ነው። الحين እንደነገርኳችሁ አሁን ማለት ነው። قبل ما يمطر ዝናቡ ሳይዘንብ ማለት ነው። ሶስተኛው ምሳሌ أنا مشغولة الحين بأتصل بعدين ወይም بكلمك بعدين أنا مشغولة الحين بكلمك بعدين ማለት አሁን ቢዚ ነኝ፣ ስራ ላይ ነኝ፣ በኋላ እደውልልሃለሁ ማለት ነው። አና ማለት እኔ ማለት ነው። መሽጉላ ቢዚ የሆነ ሰው መሽጉላ ይላል። አና መሽጉላ الحين አሁን ማለት ነው። ባከልመክ ማለት እደውልልሃለሁ ማለት ነው። በአዴን ማለት በኋላ ማለት ነው። የመጨረሻው ምሳሌ አና ራይሃ ሊልበቃላ ወይም በቃላ አልሄን አሻን አሽተሪ አቅራድ ሊልቤት ማለት አሁን ወደ ገበያ እየሄድኩ ነው። ምን ለማድረግ? የቤት አስቤዛ ለመግዛት እያልኩ ነው ማለት ነው። አና ራይሃ ማለት እየሄድኩ ነው ማለት ነው። ሊልበቃላ ወደ ሱቅ፣ አልሂን አሁን ማለት ነው። አሻን አሽተሪ ማለት ለመግዛት፣ አቅራድ አስቤዛ ማለት ነው። አቅራድ ሊልቤት የቤት አስቤዛ ማለት ነው። ሁለተኛው ቃል ዚያዳ ማለት ጭማሪ ማለት ነው። ለምሳሌ ጨምሪ ለማለት ዚዲ ወይም ዘይዲ ማለት ነው። ጨምር ለማለት ደግሞ ዚድ። ምሳሌ እስኪ እንመልከት። ዚዲ ምልህ፣ ዚዲ ሾያ ምልህ አላክል በስ ላትከትሪ ማለት ትንሽ ጨው ምግቡ ጋር ጨምሪ፣ ነገር ግን እንዳታበዥ እያልኩ ነው። ዚዲ ማለት ጨምሪ ማለት ነው። ምልህ ጨው ነው። አክል ምግብ ነው። በስ ነገር ግን ላትከትሪ እንዳታበዥ ማለት ነው። ሁለተኛው ምሳሌ ሀዛ ይህታጅ ዚያዳ ወቅት ማለት ሀዛ ማለት ይሄ ማለት ነው። ይህታጅ ይፈልጋል፣ ዚያዳ ማለት ተጨማሪ ማለት ነው። ወቅት ነው፣ ያው ጊዜ ማለት ነው። ስለዚህ ይሄ ተጨማሪ ጊዜ ይፈልጋል እያልኩ ነው ማለት ነው። ሀዛ ይህታጅ ዚያዳ ወቅት። ሶስተኛው ምሳሌ ሹክራን ማቢ ዚያዳ ካልኩኝ ሹክራን ማለት አመሰግናለሁ ማለት ነው። ማቢ ወይም ማበቃ ካልኩኝ አልፈልግም ማለት ነው። ዚያዳ ያው ጭማሬ፣ አመሰግናለሁ ጭማሬ አልፈልግም እያልኩ ነው ማለት ነው። ሶስተኛው ቃል ዋይድ ወይም ክቲር። ለምሳሌ አልዮም አልጀው ዋይድ ህሉ፣ አልዮም አልጀው ወይም አልዮም ዋይድ ህሉ። በአንዳንድ ሀገራት ግን በጣም የሚለውን መራንም ይጠቀማሉ። መራ ህሉ
አልጀው አልዮም መራ ህሉ ካልኩኝ ዛሬ አየሩ በጣም ቆንጆ ነው ማለት ነው። ህሉ ማለት ቆንጆ ማለት ነው። አልጀው ያው አየሩ ማለት ነው። ሁለተኛው ምሳሌ عندي شغل عندي شغل كتير ወይም عندي شغل وايد بس ما خلصتها ማለት ብዙ ስራ አለብኝ ነገር ግን አልጨረስኩም እያልኩ ነው ማለት ነው። عندي አለብኝ ወይም አለኝ شغل ስራ كتير ወይም وايد ብዙ ማለት ነው። بس ነገር ግን ما خلصتها አልጨረስኩም ማለት ነው። ሶስተኛው ምሳሌ شكرا على مساعدتك شكرا وايد ወይም شكرا كتير على مساعدتك ማለት ስለርዳታህ ስለረዳኸኝ ማለት ነው። በጣም አመሰግናለሁ ማለት ስለረዳኸኝ በጣም አመሰግናለሁ ማለት ነው። شكرا وايد ወይም شكرا كتير ማለት በጣም አመሰግናለሁ ማለት ነው። ለምኑ على مساعدتك ማለት ስለርዳታ ሙሳአዳ ማለት እርዳታ ማለት ነው። ሙሳአደተክ ሲሆን ግን ያንተ እርዳታ እንደማለት ነው። ሌላው ምሳሌ لا تحط سكر كتير في القهوة لا تحط سكر كتير في القهوة ማለት ቡናው ላይ ብዙ ስኳር እንዳትጨምር ያልኩ ነው። لا تحط እንዳትጨምር سكر ያው ስኳር ነው። كتير ብዙ في القهوة ቡናው ላይ ማለት ነው። ሌላው أنا مبسوطة وايد أنا مبسوطة وايد ካልኩኝ እኔ በጣም ደስ ብሎኛል ማለት ነው። أنا مبسوطة كتير أنا مبسوطة وايد እያልኩ ነው። ይሄ ለሴት ነው። ለወንድ ሲሆን ግን ወንድ ተናጋሪ ወንድ ከሆነ أنا مبسوط ነው የሚል أنا مبسوط وايد በጣም ደስ ብሎኛል። ደስተኛ የሆነ ሰው ሌላም ፈርሃንም ይባላል። أنا فرحانة كتير أنا فرحانة وايد ካልኩኝ እኔ በጣም ደስ ብሎኛል ያልኩ ነው ማለት ነው። ለወንድ ሲሆን ያው ፈርሃን ይሆናል ማለት ነው። አራተኛው ቃል شوية شوية ወይም ሾይ شوية ወይም ሾይ ማለት ትንሽ ማለት ነው። ለምሳሌ خطي شوية ملح خطي شوية ملح ካልኩኝ ትንሽ ጨው ጨምሪ ያልኩ ነው ማለት ነው። خطي ጨምሪ ማለት ነው። شوية ትንሽ ملح ያው ጨው ነው። ሁለተኛው ምሳሌ أنا تعبان شوية أنا تعبانة شوية ካልኩኝ እኔ ትንሽ ደክሞኛል ያልኩ ነው ማለት ነው። በአንዳንድ ሀገራት ግን ታባና የሚለውን አሞኛል ለማለት أنا تعبانة ይላሉ። ስለዚህ أنا تعبانة ለሴት ነው። أنا تعبان ካልኩኝ ግን ለወንድ ነው። أنا تعبانة شوية እኔ ትንሽ ደክሞኛል ማለት ነው። ሌላው استنيني شوية استنيني شوية ትንሽ ጠብቂ ማለት ነው። استنيني ጠብቂ شوية ትንሽ ማለት ነው። አምስተኛው ቃል يعني يعني ማለቴ እንደማለት ነው። ለምሳሌ የሆነ ነገር እያወራችሁ ባለበት ጊዜ ግን ማብራራት ስትፈልጉ يعني ብላችሁ ትቀጥላላችሁ ማለት ነው። ለምሳሌ الجوهر يعني خذ معك ماء الجوهر يعني خذ معك ماء ወይም ሞያ ማለት ነው። አየሩ ይሞቃል እና ውሃ ያዝ እያልኩ ነው ማለት ነው። አልጀው ማለት አየሩ ማለት ነው። ሀር ሞቃት ነገር ሀር ይባላል። ያኒ ማለት ነው። خذ معك ሞያ ውሃ ውሰድ ያዝ እያልኩ ነው ማለት ነው። ሁለተኛው ምሳሌ أنا مشغولة يعني لا تزعجني እኔ በጣም ቢዚ ነኝ ማለቴ እንዳትረብሸኝ እያልኩ ነው ማለት ነው። أنا مشغولة ቢዚ ነኝ يعني ማለት لا تزعجني እንዳትረብሸኝ ወይም لا تناديني እንዳትጠራኝ ማለት ነው። ሶስተኛው ምሳሌ اليوم شكل في مطار اليوم شكل في مطار يعني خذ معك شمسية ወይም خذي معك شمسية ከሆነ ግን ለሴት ነው። اليوم شكل في مطار يعني خذ معك شمسية ማለት ዛሬ ዝናብ የሚዘንብ ይመስላል ጃንጥላ ያዝ እያልኩ ነው ማለት ነው። ስድስተኛው ዜን ማለት ጥሩ ይሆናል፣ እሺ ማለት ይሆናል፣ እንዲሁም ቆንጆ ማለት ይሆናል። ዜን ማለት ለምሳሌ አላክል ዋይድ ዜን አላክል ዋይድ ዜን ወይም አላክል መራ ዜን ካልኩኝ አላክል ማለት አክል ምግብ ነው።
ምግቡ በጣም ቆንጆ ነው እያልኩ ነው ማለት ነው። ሁለተኛው ምሳሌ ኢንሻአላህ ኢንሻአላህ الأمور تمشي زين ኢንሻአላህ الأمور تمشي زين ማለት ኢንሻአላህ ማለት እንደ ፈጣሪ ፍቃድ እንደ እግዚአብሔር ፍቃድ الأمور ማለት ነገሮቹ تمشي زين በደና ይሄዳል እንደማለት ነው። ሰባተኛው خلاص خلاص ማለት በቃ ይሆናል አለቀ ይሆናል እንዲሁም ደግሞ እሺ ለማለት خلاص የሚጠቀሙታል ማለት ነው። ለምሳሌ የሆነ ነገር ሲያልቅባችሁ ያንን ያለቀባችሁን ስም በማስገባት خلص ትላላችሁ። ለምሳሌ ጨው አለቀ እንበልና الملح خلص ማለት ጨው አልቋል ማለት ነው። القهوة خلصت قهوة በሴት ስም ስለምትጠራ خلصت ነው የሚሆን ማለት ነው። القهوة خلصت ያን እንላለን ማለት ነው። خلاص لا تعيد الكلام خلاص لا تعيد الكلام ማለት خلاص ማለት በቃ አቁም እንደ ማለት ነው። لا تعيد الكلام لا تعيد አትድገም ማለት ነው። الكلام ማለት ንግግሩን ማለት ነው። قلت لك خلاص قلت لك خلاص الموضوع انتهى قلت لك خلاص الموضوع انتهى ማለት قلت لك ነገርኩህ ማለት ነው። خلاص በቃ الموضوع ማለት ጉዳዩ انتهى አልቋል ማለት ነው። ጉዳዩ አልቋል ነግሬሃለሁ እንደማለት ነው። خلاص ባተስል ወይም خلاص ባከልመክ ባዴን ማለት ግን በቃ እሺ በኋላ ደውልልሃለሁ እንደማለት ነው። ባተስል ወይም ባከልመክ ማለት ደውላለሁ ማለት ነው። ባዴ በኋላ ማለት ነው። ለምሳሌ ደግሞ ሌላም خلاص فهمت ብለውን በቃ ገብቶኛል እንደማለት ነው። ፈህምት ማለት ገብቶኛል ማለት ነው። ስምንተኛው በርድ ማለት ቀዝቃዛ ማለት ነው። በርድ ያው ብርድም እንላለን እኛም አይደለ? በርድ ቀዝቃዛ ነው በአረብኛ። ለምሳሌ ተናጋሪዋ ሴት ከሆነች በርዶኛል ለማለት አና በርዳና ትላለች። አና በርዳና በርዶኛል ማለት ነው። ተናጋሪው ወንድ ከሆነ ግን አና በርዳ እኔ በርዶኛል ያለ ነው ማለት ነው። ለምሳሌ አና በርዳን ሰክር ወይም ጠፊ አልሙከይፍ። አና በርዳና ሰክሪ ወይም ጠፊ ማለት አጥፊ ማለት ነው። ሰክሪም ዝጊ እንደማለት ነው። ጠፊ አልሙከይፍ የአየር ማቀዝቀዣውን አጥፊልኝ በርዶኛል እያልኩ ነው ማለት ነው። ሌላው ምሳሌ አልጆ ባርድ አልዮ ዛሬ አየሩ በጣም ይቀዘቅዛል። ወአና በርዳና ክቲር ካልኩኝ እኔም በጣም በርዶኛል እያልኩ ነው ማለት ነው። ወአና እኔም በርዳና በርዶኛል ክቲር በጣም ማለት ነው። የመጨረሻው ምሳሌ አና በርዳና ሸቅሊ አደፋያ ካልኩኝ እኔ በጣም በርዶኛል። ደፋያ ማለት የአየር ማሞቂያው የአየር ማቀዝቀዣው ሙከይፍ ይባላል። ማሞቂያው ደግሞ ደፋያ ይሉታል። አና በርዳና ሸቅሊ አደፋያ ካልኩኝ እኔ በጣም በርዶኛል ማቀዝቀዣውን ክፈችልኝ እያልኩ ነው ማለት ነው። ሸቅሊ አደፋያ ማለት። ሌላው የዚህ ተቃራኒ ሞቃት ነው አይደለ? ሐር ሞቃት። ለምሳሌ ተናጋሪው ሴት ሆና እኔ ሞቆኛል ለማለት አና ሐራና። ለወንድ ከሆነ ግን አና ሐር ሞቆኛል የሚል ማለት ነው። ምሳሌ አልገሃዋ ሐራ እንትብህ። አልገሃዋ ሐራ እንትብህ ካልኩኝ ቡናው ትኩስ ነው ተጠንቀቅ እንዳያቃጥልህ እያልኩ ነው ማለት ነው። አልገሃዋ ሐራ እንትብህ። የመጨረሻው ምሳሌ አልሸምስ አልዮም ሐራ ዋይድ። አልሸምስ አልዮም ሐራ ዋይድ ማለት ዛሬ ፀሐይዋ በጣም ታቃጥላለች ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። እንደተጠቀማችሁበት እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ግን ለቤቱ አዲስ ሆናችሁ አሁን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። إذا أعجبكم الفيديو لا تنسونا لايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.